እግዚአብሔር እናንተ አሁን ማሚንና ዳዲን ትወዳላችሁ አይደለ? ማሚና ዳዲ በጣም ጥሩ ናቸው ለእናንተ እናንተ ደግሞ እነሱን በጣም ትወዳላችሁ ማሚን የምትወዷት እናታችሁ ስለሆነች ስለወለደቻችሁ ደግሞ ሲርባችሁ ምግብ ትሰጣቸዋለች አይደለ? አዎ ደግሞ ታጫውታቸዋለች ገላችሁን ታጥባለች በቃ ሁሉ ነገር ታረጋለች ዳዲ ደግሞ ስለወለዳችሁ አይደለ? ፍቅር ስለሚሰጣችሁ ስለሚያጫውታችሁ አይደለ? ትወዱታላችሁ በጣም እግዚአብሔር ደግሞ እንዴት እንደሚወዳችሁ ታውቃላችሁ? እናንተ ማሚና ዳዲ ከሚወዷችሁ በላይ ደግሞ እግዚአብሔር እናንተን ይወዳችኋል ይገርማል አይደል? ልክ ማሚና ዳዲ እናንተን ከሚወዷችሁ በላይ ደግሞ እግዚአብሔር እናንተን ብቻ ይወዳችኋል እናንተን ብቻ ደግሞ እኮ አይደለም ማሚና ዳዲንም እግዚአብሔር ይወዳችኋል አይወዳቸውም? ይወዳችኋል ስለዚህ ለማሚም ለዳዲም ለናንተም እግዚአብሔር ለሁላችንም ለኔም ለሁላችንም እዚህ ላለነው ሁሉ እግዚአብሔር ፍቅሩን ለመግለጽ ሲል ምን አደረገ መሰላችሁ? ልክ እንደኔና እንደናንተ ምን ሆነ? ሰው ሆነ ይገርማል አይደል? ሰው ሆነና እኔ በጣም ነው የምወዳችሁ ብሎ ተናገረ አስተማረ ከዛ ሰው በሆነ ጊዜ በዚህ ምድር ላይ ሲመላለስ በዚህ ምድር ላይ ስናየው በጣም ይገርማል አይደል? አምላካችን ሰው ሆነ ሲባል በጣም ይገርማል ልጆች አይደል? አምላካችን ሰው ሆነ በጣም የሚገርም ነገር ነው ያልጠበቅነው ነገር ነው አይደል? ያልጠበቅነው ነገር ነው ለምሳሌ እናንተ በፊልም ላይ የምታዩት የሆነ የካርቱን ፊልም ለምሳሌ ቶም ኤንድ ጄሪን ታውቃላችሁ እንዴ እናንተ? ቤተሰቡን በጣም ልወድ ነበር በጣም ተወዳታላችሁ አይደል? ቶም ኤንድ ጄሪ አሁን ለምሳሌ ቶም እቤታችሁ ድንገት ቢመጣስ ይገርማል አይደል? በጣም ይገርም ነው አሁን ቶም ቤት ነው አሁን ጄሪ ድንገት ቤት ብትመጣ በጣም በቃ መገረም ነው የሚመስለኝ በእውነቱ አይደል? ጄሪና ቶም ኤንድ ጄሪ ቢመጡ ቤቴ በጣም ነው መገረሙ አሁን ይሄ በጣም ከገረመን ደግሞ አስቡ ምድርን የፈጠረ ሰማይን የፈጠረ ዳዲን የፈጠረ ማሚን የፈጠረ እናንተን የፈጠረ እኔን የፈጠረ ይሄን ሁሉ ሰው የፈጠረ ደግሞ ውሃዎችን የፈጠረ ወንዝ ታውቃላችሁ አይደል? ወንዞችን የፈጠረ ትልልቅ ተራራ ደግሞ ታውቃላችሁ አይደል? ተራራዎችን የፈጠረ እሱ እግዚአብሔር ልክ እንደኛ ሆኖ በምድር ላይ መጣ ከዛ በምድር ላይ ሲመጣ ደግሞ ሰዎችን እየሰበሰበ ያስተምር ነበር ካስተማራቸው ትምህርቶች ውስጥ ሁለቱን ዛሬ ነግራችኋል የመጀመሪያው ትምህርቱ ምን መሰላችሁ? ዛሬ ምነግራችሁ እሱ ያስተማረው የመጀመሪያው ሳይሆን ዛሬ ከምነግራችሁ ውስጥ የመጀመሪያው ትምህርቱ ምን መሰላችሁ? ህፃናት ወደኔ ይመጡ ዘንድ አትከልክሏቸው አለ ለትልልቆቹ ሰዎች ከዛ አንድ ህፃን ቅፍ አደረገና አግናጢዮስ የሚባለውን ህፃን እዚህ ጋር ቅፍ አደረገውና ምን አለው መሰላችሁ? እነዚህ ህፃናት ወደኔ ይመጡ ዘንድ ምን አትበሏቸው አትከልክሏቸው አለ ስለዚህ ተመልከቱ እግዚአብሔር እንዴት እንደሚወዳችሁ ተመልከቱ ስለዚህ ለትልልቆቹ ለነማሚ ለነዳዲ ለኛ ለሁላችንም እነዚህ እናንተን ህፃናትን ወደሱ እንድትሄዱ እንድንፈቅድላችሁ እሱ ራሱ አዞናል ማለት ነው ስለዚህ እናንተ ሁሌ እሁድ ሲሆን ማሚ ዳዲ ዛሬ ቤተክርስቲያን ከተመቻችሁ ውሰዱን እግዚአብሔር እኮ ወደ ቤቱ እንድንሄድ ይፈልጋል ማለት አለባችሁ ማለት ነው እንደዚህ ደግሞ ቅዳሜ ደግሞ ጠዋት ደግሞ ጉባኤ ሲኖር ማሚ ዳዲ ዛሬ እኮ ጉባኤ አለ ስለዚህ እግዚአብሔር እኔን ወደዛ እንድሄድ ስለሚፈልግ ስለሚወደኝ ፍቀዱልኝ ብላችሁ ማለት አለባችሁ ማለት ስለዚህ እግዚአብሔር እናንተ ከሱ ጋር እንድትሆኑ በጣም ይወዳችኋል ይፈልጋል ስለዚህ እናንተም ደግሞ ከሱ ጋር ስትሆኑ እሱም ደስ ይለዋል በጣም ንጹህ ስለሆናችሁ ስለሚወዳችሁ ስለ እግዚአብሔር ስታወሩ ስትዘምሩለት ለእግዚአብሔር እንዴት እግዚአብሔር ደስ እንደሚለው ብታውቁ ስለዚህ እግዚአብሔር በጣም ነው የሚወዳችሁ እናንተን ህፃናት ተመልከቱ እግዚአብሔር እኮ ብዙ የሚወደው ነገር አለ ቅድም እንዳልነው አይደለ ለምሳሌ ዓለም ሁሉ የእግዚአብሔር ናት እንዳልነው ቅድም ወንዙ የእግዚአብሔር ነው ተራራው የእግዚአብሔር ነው እነዛ ሁሉ እናንተ የምትወዷቸው አሻንጉሊቶች ሁሉ የእግዚአብሔር ናቸው እግዚአብሔር ግን ከሁሉ በላይ እናንተን ነው የሚወደው እናንተን እዚህ ያላችሁትን እንዳለ በጣም ነው የሚወዳችሁ ብታዩ በጣም 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 ነው የሚወዳችሁ እና እናንተም እሱን መውደድ አለባችሁ አይደለ ለምሳሌ እግዚአብሔር ብሩክን ይወዳል እግዚአብሔር ኤሊያናን በጣም ነው የሚወዳት
እግዚአብሔር ሚካኤላን በጣም ነው የሚወዳት ሶሊያናን በጣም እንዴት እንደሚወዳት ብታዩ አብርሃምን አምላክን እንዴት እንደሚወደው ብታዩ ዳግማዊን ደግሞ በጣም ነው በቃ የሚወደው ኤልያናን ቀጸላን እንዴት እንደሚወድ ብታዩ እግዚአብሔር ሜሮንን ራሄልን ተወዳጅን ቪሩለንትን ባርካትን እንዴት እንደሚወድ እግዚአብሔር ብታዩ ከዛ ይሄ እናንተን የሚወደው እግዚአብሔር ደግሞ ሌላ ትምህርት ምን አስተማረ መሰላችሁ እንደዚህ በስጋው ወራት በተገለጸ ጊዜ ዛሬ የሚከበረውን ነገ የሚከበረውን የምኩራብ ስለ ቤተ መቅደስ አስተማረ ማለት ምን አለ መሰላችሁ ይሄን አሁን እዚህ ፎቶ ላይ የምታዩትን አያችሁት ጌታችን መድኃኒታችን ኢየሱስ ክርስቶስ ምን ሆኖ ነው የሚታየው መስቀል ላይ ተሰቅሎ አይደል ስለሚወደን እኮ ነው እናንተን ስለሚወዳችሁ እኔን ስለሚወድ ዓለምን ሁሉ ስለሚወድ እሱ በመድር ላይ ሲመጣ ዓለም እሱን አልወደደችው እሱ ሊያድናት መጥቶ እነሱ ደግሞ ይዙታል ክፉ ነገር ይናገሩበታል ወደዛ ያረጉታል ወደዛ ያረጉታል ያንገላቱታል እሱ ግን እንደዛ ያረጋቸው ሁሉ ምን አላቸው ይወዳቸው ነበር ከዛ ከለታት አንድ ቀን ምን አረገ መሰላችሁ ቀጣይ ስላይድ ቃልዬ ምን አረገ መሰላችሁ ወደ ቤተ መቅደስ ሄደ ቤተ መቅደስ ታውቃላችሁ አይደለ እነሱ ምኩራብ ነው የሚሉት ያኔ አሁን ባለው ግን እናንተ ቤተ መቅደስ እሁድ መታችሁ ከማሚ ጋር ከዳዲ ጋር ቅዳሴ የምታስቀድሱበት የምትቆርቡበት አለ አይደለ ልክ እዛ ሲመጣ እግዚአብሔር ምን አየመሰላችሁ ሰዎች ተሰብስበው እዛ ውስጥ በግ አያችኋት በግ ዶሮ በግ እርግብ እነዚህን ሁሉ ነገሮች እዛ የሚጸለይበት ቤት ውስጥ ሲሸጡ አያቸው እግዚአብሔር ከዛ ጌታችን ኢየሱስ ክርስቶስ በጣም ተቆጣ እንዴ እውነቱን እኮ ነው አይደለ ቤተ መቅደስ ውስጥ በግና ፍየልና በሬ ቤተ መቅደስ ውስጥ ይሸጣል እንዴ ልጆች ይሸጣል ቤተ መቅደስ ውስጥ አይሸጥም አይደለ ቤተ መቅደስ ውስጥ አይሸጥም እንደዚህ ቤተ መቅደስ ውስጥ አይሸጥም አሁን ለምሳሌ እናንተ የምትማሩበት ትምህርት ቤታችሁ ውስጥ በግ ይሸጣል እንዴ አሁን ለምሳሌ እኔ አሁን ሰኞ ይዝግ ነው ማክሰኞ በመጣ እናንተ ትምህርት ቤት ዶሮ አገኛለሁ ዶሮ የሚሸጥ ዶሮ አላገኝም አይደል ለምን ምክንያቱም እሱ ምን ስለሆነ የእናንተ ትምህርት ቤት ነው አይደል ትምህርት ቤት የምትሉበት ከሚስ ጋር አንድ ላይ የምትማሩበት ከጓደኞቻችሁ ጋር የምትማሩበት ነው ከዛ ይሄን አስቡና ደግሞ ተመልከቱ የእግዚአብሔር ቤትን ደግሞ ተመልከቱ ከዛ ራሱ የእግዚአብሔር ቤት ራሱ እግዚአብሔር ገብቶ ሲያየው ሰዎች ምን ያደርጋሉ መሰላችሁ በግ ይሸጣሉ ፍየል ይሸጣሉ ዶሮ ይሸጣሉ አያችኋቸው እዚህ ጋር ምን እንደሚያደርጉ በጎቹን ይዘው አያችሁ ከዛ እግዚአብሔር በጣም ተናደደና ጌታችን ምን አለ መከራቸው በመጀመሪያ ግን ምን አደረገ መሰላችሁ ረጅም አደረገና ምን ሰራ መሰላችሁ ጅራፍ ሰራ ገመድ ጅራፍ ታውቃላችሁ እንዴ እናንተ አዎ ጅራፍ እኮ ለምንድን ነው የምናረገው ለቡሄ ነው አይደለ ኢትዮጵያ እኮ ለቡሄ ሲደረፍ ሆያ ሆዬ የሚባልበት ጊዜ ላይ እኮ ጅራፍ እንደዚህ ይደረጋል አይደለ አይታችሁ ታውቃላችሁ አዎ ስለዚህ እንደሱ አይነት ሰራና እነዚህን እዛ የሚሸጡትን ክፉ ያደረጉትን ሰዎች ምን አደረጋቸው መሰላችሁ ተው እዚህ አትሽጡ እያለ በዛ በእንትኑ በሰራው ጅራፍ ከቤቱ አስወጣቸው ለምንድነው እግዚአብሔር እኮ ክፉ ስለሆነ እኮ አይደለም ግን ምንድነው በቤቱ ውስጥ ምን አደረገባችሁ መሰላችሁ በሬና በግ ሲሸጡ አያቸው ስለዚህ እሱ ደግሞ ምን አላቸው ቀጣይ ስላይድ ምን አላቸው መሰላችሁ እሱ ደግሞ ይሄ እኮ የበጎችና የርግቦች መሸጫ አይደለም ስለዚህ ቤቴ ምንድነው አላቸው መሰላችሁ የጸሎት ቤት ነው አላቸው እዚህ የምትመጡት ለመሸጥ አይደለም በሬ ለመሸጥ አይደለም በግ ለመሸጥ ፍየል ለመሸጥ አይደለም እዚህ የምትመጡት ልትጸልዩ ነው አላቸው አያችሁ አሁን ለምሳሌ እናንተ ማክሰኞ አሁን ኔክስት ዊክ ትምህርት ቤት ስትሄዱ ማክሰኞ ዕለት እዛ ልክ ስትገቡ የምትቀመጡበት ክላስ ወንበራችሁ ላይ ዶሮ ቁጭ ብሎ ብታዩ ምን ታረጋላችሁ ሚስ ይሄ ዶሮ እዚህ ምን ይሰራል ትላላችሁ አይደል
ምክንያቱም እናንተ እዛ የምትሄዱት የምንድነው ልትማሩ ነው እንጂ የሚሸጥ ዶሮ በግ ልታዩ አይደለም። ስለዚህ ይሄ የመማሪያ ቤት ነው እንጂ የዶሮ ቤት አይደለም ትላቸዋላችሁ አይደለ አስተማሪያ። ስለዚህ ጌታ ደግሞ ምን አለ? ይሄ የጸሎት ቤት ነው እንጂ እናንተ እዚህ እንደምታረጉት አይደለም ብሎ እዚህ የመጣችሁ ጸልዩ ጸሎት ብሎ አስተማራችሁ። ስለዚህ የመጨረሻ መልእክቴ ደግሞ የሚሆነው ምንድነው? ስለዚህ ጌታችን ምን አለ? ይሄ የጸሎት ቤት ነው አለ። የምን ቤት ነው አለ? የጸሎት ቤት ነው። አያችሁ ጌታ በጣም የሚጸልይ ሰው ይወዳል። ጸሎት ትጸልያላችሁ እናንተ ልጆች? በጣም ጎበዞች። አሁን እናንተ ስትጸልዩ እግዚአብሔር በጣም ደስ ይለዋል። አሁን ስትጸልዩ እናንተ ጸሎት ስትጸልዩ ከፈለጋችሁ እዚህ ስትመጡ እሁድ ቤተክርስቲያን ስትመጡ ይጸልያል አይደለ? ጸሎት ትጸልያላችሁ። ቤተክርስቲያን ደግሞ ካልመጣችሁ እቤት ስተሆኑ ጸሎት ይጸልያል አይጸልይም? ይጸልያል። እቤት እኮ ይጸልያል። ከማሚ ጋር ይጸልያል፣ ከዳዲ ጋር ይጸልያል፣ ለብቻም ደግሞ ይጸልያል። ለብቻችሁ ደግሞ ስትሆኑ እናንተ ምን ትላላችሁ? እግዚአብሔር ሆይ እወድሃለሁ፣ አሳድገኝ፣ ትምህርቴን ግለጽልኝ አይደለ? ከዛስ ለእናቴ ደግሞ ጤናዋን ስጥልኝ፣ ለአባቴ ጤናውን ስጥልኝ፣ አባቴና እናቴን ረጅም ጊዜ አኑርልኝ ብትሉ እግዚአብሔር ደስ ይለውና ምን ያደርግላችኋል? ለእናንተ ትምህርታችሁን እንድትወዱ ያደርጋቸዋል። እናትና አባታችሁን ደግሞ ረጅም ጊዜ ደግሞ ያኖርላቸዋል፣ በጤና ያኖርላቸዋል አይደለ? እናትና አባታችን ደግሞ ሲኖሩልን ደስ ይለናል አይደለ? ስለዚህ እግዚአብሔር እኛ የምንጸልየውን ጸሎት ይሰማል። ደግሞ እናንተ ህፃናት ደግሞ የምትጸልዩን ጸሎት ደግሞ በይበልጥ ነው የሚሰማው። ስለዚህ ምን አለ ቤት እግዚአብሔር? ይሄ እዚህ ያመጣችሁ እዚህ በግ መሸጥ ዶሮ መሸጥ ቤተ መቅደስ ውስጥ ንግድ ቤት አታድርጉብኝ፣ ይልቁንም እዚህ ስትመጡ ጸሎት ጸልዩ አላቸውና ቤቱ የጸሎት ቤት እንደሆነ ተናገረ ማለት ነው። ስለዚህ እናንተ ህፃናት ሁሌ መጸለይ ያለባችሁ፣ ቤተክርስቲያን ስትመጡ መጸለይ ያለባችሁ፣ ስለ አባታችሁ፣ ስለ እናታችሁ፣ ስለ ሁላችንም ደግሞ መጸለይ ያለባችሁ። እግዚአብሔር ደግሞ የእናንተን ጸሎት ሰምቶ ደግሞ ሁላችንንም ይመረናል ማለት ነው። ስለዚህ ዛሬ ጌታችን መድኃኒታችን ኢየሱስ ክርስቶስ በግ ዶሮ ምናምን የሚሸጡትን ሰዎች እንዳለ አስወጥቶ እንድትጸልዩ ያዘዘበት፣ በቤተክርስቲያናችን ውስጥ ሁሌ መጸለይ እንዳለብን ያዘዘበት ቀን ነው ማለት ነው። ገባችሁ አይደለ ህፃናት? ስለዚህ በቤተክርስቲያን ሁሌ ስንሄድ መጸለይ አለብን፣ ያለበለዚያ እግዚአብሔር ይቆጣናል። ልክ ያን ጅራፍ እንደሰራው እንደተቆጣቸው እኛም ቤተክርስቲያን ሂደን ያልሆነ ነገር የምንሰራ ከሆነ እግዚአብሔር በእኛ ላይ ይቆጣል። ስለዚህ ጌታችን እዚህ የመጣችሁ ጸልዩ ብሎናልና ሁሌ መጸለይ ያስፈልጋል። እቤታችሁን ስትሆኑ ሁሌ መጸለይ ያስፈልጋል ማለት ነው። ተግባባን አይደለ ልጆች? ሌላ ጊዜ ደግሞ ስመጣ በሌላ የቅዱሳን ታሪክ ላይ ደግሞ ቆንጆ አርገን ደግሞ ሌላ ደግሞ ትምህርት ታሪክ ደግሞ ነግራቸዋለሁ። እሺ ዛሬ ደግሞ እዚህ ጋር ይበቃናል። ዛሬ ሌላ ፕሮግራም አላችሁ፣ ፊልም ታያላችሁ፣ ዝማሬ ትዘምራላችሁ። ስለዚህ ከዚህ በላይ አልይዛችሁም። ስላስተማረን ስለመከረን የአምላካችን ስም የተባረከና የተመሰገነ ይሁን። አሜን። ይቆየ። መልካም ጉባኤ ይሁን።